ሰላም ሰላም ዛሬ ደግሞ በአማርኛ ክፍለ ጊዜ ተመልሰናል። ዛሬ የምናየው አማርኛ ውስጥ ያሉ ስርዓተ ነጥቦችን ወይም ፓንክቹዌሽንስ ስማቸው፣ ጥቅማቸው፣ እነሱ ምን ማለት እንደሆኑ በዝርዝር እናያለን። ስርዓተ ነጥቦች በየትኛውም ቋንቋ የምንጠቀማቸው የኛ ጽሑፍ ትርጉም እንዲኖረው ወይም ደግሞ መልእክታችንን በአግባቡ ለማስተላለፍ ስርዓተ ነጥቦችን እንጠቀማለን። አንዳንዴ ሰው ሲያወራ እሱ ፉል ስቶፕ የለውም ሲባል ሰምታችሁ ታውቃላችሁ? ስለዚህ የሐሳባችን መቋጫ ወይም ደግሞ መግለጫዎች ናቸው ማለት ነው ስርዓተ ነጥቦች። መጀመሪያው ስርዓተ ነጥብ አንድ ነጥብ ወይም ነጥብ። በየትኛውም ቋንቋ ጽሑፍ ስንጀምር በነጥብ እንጀምራለን። ሁለተኛው አገልግሎቱ ደግሞ ቃላቶችን አሳጥረን ለመጻፍ ጊዜ ለመቆጠብና ስፔስ ወይም ቦታችንን ለመቆጠብ ስንፈልግ ዶትን እንጠቀማለን። ለምሳሌ አዲስ አበባ ስንል አ ጽፈን ዶት አ እንላለን። ሁለተኛ የተባበሩት መንግስታት ድርጅት ስንል የተ ብለን መድ እንላለን ማለት ነው። መሀል ላይ ነጥብ እያደረግን ማለት ነው። ሁለተኛው ስርዓተ ነጥብ ደግሞ ሁለት ነጥብ ይባላል። አይታችሁ ከሆነ የድሮ አንባቢያን የሆናችሁ ሰዎች የድሮ መጽሐፍት ሲጻፉ ሁለት ነጥብን በቃላቶች መካከል መጨናነቅ ወይም መደራረብ ወይም ሳይኖር አሁን ላይ ስፔስ ነው የምንጠቀመው። ብዙ ጊዜ ይህንን ስርዓተ ነጥብ ቀርቷል። ግን በምንጽፍበት ጊዜ ስፔስ ወይም መሀል ላይ ክፍተት ለመጠቀም ሁለት ነጥብን እንጠቀማለን ማለት ነው። ለምሳሌ የተለመደ ኮመን ምሳሌ አለ። አበበ በሶ በላ ስንል አበበ ሁለት ነጥብ፣ በሶ ሁለት ነጥብ፣ በላ አራት ነጥብ እንላለን ማለት ነው። ሶስተኛ ላይ ደግሞ የምናየው ስርዓተ ነጥብ አራት ነጥብ ይባላል። በእንግሊዝኛ ፉል ስቶፕ የምንለው ማለት ነው። እንግሊዝኛ ላይ እንግዲህ ሶስቱን ፎርማት አድርጎ አንዷን የሚጠቀማት። ስለዚህ አራት ነጥብ አንድን አረፍተ ነገር ጽፈን ከጨረስን በኋላ ሀሳባችንን መቋጨታችንን ለማሳየት አረፍተ ነገሩ መጨረሻ ላይ የምንጠቀመው የአማርኛ ስርዓተ ነጥብ ነው። ምሳሌ ራሄል ሚስተር አደምን እየቀረጸችው ነው። መጨረሻ ላይ ነው ካለ በኋላ አራት ነጥብ እናስቀምጣለን ማለት ነው። አራተኛው ደግሞ ነጠላ ሰረዝ ይባላል። ነጠላ ሰረዝ ይህ የአማርኛ ስርዓተ ነጥብ የሚያገለግለን ነገራቶችን በዝርዝር ስናስቀምጥ ወይም ለመዘርዘር ይሆናል ማለት ነው። ለምሳሌ እኔ ገበያ ሄጄ ብርቱካን፣ ማንጎ፣ ሙዝና አፕል ገዛው። ሉክ እነዚህ ቃላቶች ውስጥ ሙዝ፣ ብርቱካን፣ አፕል የሚሉት መካከል ነጠላ ሰረዝ እያስቀመጥ እንሄዳለን ማለት ነው። በአምስተኛ ደረጃ ላይ የምንጠቀመው ደግሞ ድርብ ሰረዝ ይባላል። መጀመሪያ ላይ እንዳየነው ነጠላ ሰረዝ ዝርዝር ነገራቶችን ስንዘረዝር የምንጠቀመው ሲሆን ድርብ ሰረዝ ደግሞ የተለያዩ ተመሳሳይ ሀሳብ ያላቸውን ነገራቶች ስንገልጽ የምንጠቀመው የአማርኛ ስርዓተ ነጥብ ወይም ፓንክቹዌሽን ነው። ለምሳሌ ልጁ ጎበዝ ነው። እዚህ ጋር ድርብ ሰረዝ እናስቀምጥና መጽሐፍት ማንበብ ይወዳል አራት ነጥብ። ሁለቱ ራሳቸውን የቻሉ ሀሳቦች ናቸው። እነሱን ለመዘርዘር ወይም ለመለየት የምንጠቀመው የአማርኛ ስርዓተ ነጥብ አይነት ነው። ስድስተኛው ደግሞ ድርብ ትምህርተ ጥቅስ ወይም በእንግሊዝኛ ኮቴሽን ማርክ እንለዋለን። ይህ ደግሞ ከሌላ ሰው የተወሰዱ ሀሳቦችን ሙሉ ለሙሉ ሳንቀይረው ለመግለጽ ወይም ለማስቀመጥ የምንጠቀምበት የአማርኛ የስርዓተ ነጥብ አይነት ሲሆን ለምሳሌ መምህሩ ነገ ፈተና ይኖረናል አለ ስንል ነገ ፈተና ይኖረናል የሚለውን ኮቴሽን ማርክ ውስጥ እናስቀምጠዋለን ማለት ነው። ይህ የሚያሳየው ነገ ፈተና ይኖረናል የሚለው ሀሳብ ሙሉ ለሙሉ ያልተጨመረበትና ያልተቀነሰ የመምህሩ ሀሳብ መሆኑን የምናሳይበት የፓንክቹዌሽን አይነት ነው። አራተኛው ጥያቄ ምልክት ወይም ኮስችን ማርክ ሲሆን ይህ የስርዓተ ነጥብ አይነት ጥያቄ ለመጠየቅ ወይም መጠይቃዊ አረፍተ ነገራቶችን ለመመስረት ያገለግለናል። ለምሳሌ ስምሽ ማን ነው በሚለው አረፍተ ነገር ውስጥ
ይህ አረፍተ ነገር ጥያቄያዊ አረፍተ ነገር ስለሆነ አረፍተ ነገሩ መጨረሻ ላይ የጥያቄ ምልክት እናስቀምጣለን ማለት ነው። ስምንተኛው ደግሞ ትምህርተ አንክሮ ወይም አላጋኖ በእንግሊዝኛ ኤክስክላሜሽን ማርክ ይባላል። ይህንን የስርዓተ ነጥብ አይነት የምንጠቀመው መገረምን፣ ግርታን ወይም ግራ መጋባትን እንዲሁም ስሜታችንን የምንገልጽበት ሀሳብ ሲኖረን የምንጠቀመው የስርዓተ ነጥብ አይነት ነው። ለምሳሌ ወይኔ እንዴት ታምራለች ስንል ወይኔ የሚለው ላይ የኤክስክላሜሽን ማርክ ወይም አላጋኖ እንጠቀማለን ማለት ነው። እስኪ ጥያቄ ልጠይቃችሁ። እስካሁን የተማርናቸው የስርዓተ ነጥብ አይነቶችና አገልግሎቶች አሉ። እናንተ ደግሞ ቀሪዎቹን ታስቀምጡልኝና ትምህርተ ስላቅ ምን እንደሆነ ትነግሩኛላችሁ። የዛሬው ትምህርታችን ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ።